በዛሬው ቪዲዮአችን ሸገር መሃሉ ላይ ወሬዋ ተሰማ ታታለች ይሉኛል አዲስ ለከተማ የአዶናይ እህቶች ይገረፉ በርበሬ ይታጠን የምትሉ በረንብ ላይክና ኮፒ ሊንክ እያደረጋችሁ ጀምሩ ማለት ነው። እንዳየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እሱን አቁሞ ምሳሌ ልጄን ወደሃታል ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገር ልጄን ወደድካት ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል በጣም ወደሃት መዝለቅ ሐሳቡ ካለ ያንን መሽጎርጎር ብትተውስ ይሄ ማሰቃየቱ እሷን ማሸቱ እሷም ከፈለገች የኔ ቆንጆ እንደርሳለን ማን ይወስድብናል ብለህ የሞቀችውን ማቀዝቀዝ እንዲንፋስ ወዳለበት አካባቢ ጋይዘን ሁለቱም በፈለጉስ ንፋስ ላይ መውጣት ነው። ሮዛ የምትባል አልፎ ብቻ እግዚአብሔር መስከረ ትልቅ ሴትዮ አንድ ሕፃን ልጅን በገንዘብ አገባሽ። ጥንፌ እውነቱን ልንገርሽ እውነት ነው የምትፈልጊው አይደል? የጨረጨሽ አሮጊት የሆነ ፈልፈላ ለቪዛጅ ብለው አገባሽ። ሰዎች ሸቱ በጣም ሚሊዮነር ነው ብዙ ብር አለው ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍ ኮርስ አሁን ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ ያው ቢሊዮነር ሞቲቬሽን ሰምቼ ተወስብሼ እንደዛ ብዬ ነበርና መጣል ደሞ ያው የክረምት ትምህርት ብሉ እንዴ እኔ መጂ በስነ ስርዓት የበጎን ተማርኩና ነው የክረምት የምትለው ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እነዚህና ሌሎችም ከተለያየ ቦታ ሰብሰብ ያደረግናቸውን አስቂኝ አዝናኝ ቪዲዮዎች ይዘንላችሁ መጥተናል። ከተለያየ ቦታ ሜንሽን የተደረጉልን ቪዲዮዎች አብረን ዘና ፈታ እንልባቸዋለን። ዓለም በደስታ ንብቻው ንጊደቡ ደግነው በብሽም ቆቀው ማታ በተጨረቃ ማታ እሳት አንድደን ማታ እንጠብቅ ማታ አራንቺ ሴቶች ወረባክሽ ለዚህ ቻናል አዲስ የሆናችሁ ምን ያርጉ? ላይክ እና ሰብስክራይብ እያደረጋችሁ ግዴታ ነው ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይሄን ቻናል ለመጀመሪያ ጊዜ የምታዩ ሰዎች እኔ እዩ ነኝ፣ እሷ ባሚ ነች። እስከ መጨረሻው አብራችሁን ቆዩ። ወደ ቪዲዮአችን እንዴት በዚህ ሰዓት ትመጣለህ? አታስቢ ችግር የለም። ምሳ ሰዓት እንደሚመጣ ታውቃለህ? እድሜ ለሱዳኑ አባመላ ይኸውልሽ እቺን በግራ ብብት ያዛት ብሎኛል። ከዛ በኋላ ባልሽ ቢመጣ አይ እናምነው ነው እና ከአንድ ደቂቃ ወደ አንድ ሰዓት ያሸጋገረኝ ማን ሆነና እኔ ግን አላማረኝ። ችግር የለውም ወይኔ ጉዴ! ኧረ ተደበቅ። ችግር የለም ይሄ ያለ እንዴት ነህ? ምን ሆነሽ ነው? ምሳ ላምጣልህ? አዎ ምሳ ፈልጋለሁ። ግን እዛ ጋር ምንም አይታይም። ምንም የለም። እርግጠኛ ነህ? ሰው ምንም አይታይም? ኧረ ምንም አይታየኝ። ሰላም ነሽ ግን አንቺ? ሰላም ነኝ። እስቲ በስመ አብ ወልድ መንፈስ ቅዱስ በይ። አገሽ በጠራራ ፀሐይ በስመ አብ ወልድ ትላለህ? ኧረ በስመ አብ። አይ በስመ አብ ትሽ አሁንም አከሸፈው። ወደነዋል። በስመ አብ ተብሎ የማይከሽፍ ነገር የለም። እንዲህ ስንል ሰይጣን ወደ ገደል ድራሽ ነው ይተው ሊበላ። እንግዲህ መሪ ጌታ ዛሬ አልሰራም፣ አልተሳካም። መሪ አልተሳካላቸው። ቀጣይ ሞክሩ። ዋው በጣም ቆንጆ አድርጎታል መኪኔን። ፈረፋንጓን ይሄ ምንድነው? አባቴ ተጨቃጨቀ ደክሞን እኮ በፀሐይ እንደ እየሰራን ያለው። ሶሪ በቃ እኔ ባለሙያ እንደኔ ራሴ ጸጥ ማታ ነው የገባሁት ከ16 ዓመት በኋላ። ለዛ ነው ኢትዮጵያ ውስጥ አልነበርኩም ውጭ ሀገር ነኝ። እና ይኸውልህ ያዛት እስቲ ቲፕ ትሆንሃለች። ስራውን ለማስጀመር ያህል ነው። ዶላር ምን ዛሬውን አላውቅም። አንተ ማይጎዳህን ውሰድ። ዶላር? አዎ ስራውን ለማስጀመር ነው። ይሄ አሜሪካ ውስጥ ምንድነው አገልግሎቱ? 2 ቡና 3 ቡና በጠጣበት 2 ቡና ያስ። ይሄ እዚህ ኢትዮጵያ ውስጥ 4 ቡና ያጠጣሃል። አንተ ማይጎዳ የትኛው ነው? አይ አንተ እንዳትጎዳ ነው ችግር። በቃ ወደ ስራው ግባ። እንትና አትበል አትናደድ። እሺ አዎ ፈረፋንጓ እንዴ ኖ ይጎዳል። በእናትህ ተው ኖ በእናትህ ስራዬን አክብረኝ። ሶሪ ለዶላር ሲሆን አያችሁ እንዴት እንደምናሽቃብጥ። ጭራሽ በምላሱ መጥረግ ጀመረ። ዶላር እኮ ነው። ዲያስፖራዎች እኮ አሰቃያችሁ ነው ዶላር እያሳያችሁ። ኧረ በጣም ከባድ። በዚህ አይነትማ በቃ እስቲ ለኛም እንግዲህ ዩቲዩብ ዶላር ያሳየናል ብለን እናስተዋል።
እኔ እኮ ለብቻ እንዳልኩኝ እቴ አለሁልሽ እኔም አለሁልሽ ወይኔ እኔ እኮ ገብቶኛል እኮ ለብቻ እንዳልኩኝ ማርያም ስትሽ ታሾፍብኝ እኔ አውቀዋለሁ በቃ እቴ አለሁልሽ አለሽልኝ እቴ ኧረ አሉ ብዙ ግንባራቸው ሰብሰብ ብለው እንደዚህ እኔም እቴን አገኘሁ እኮ በቃ አታይም ምንም አይልም ወደ እናንተ ይመጣ ነው ተቀበሉኝ እየመጣሁ ነው እቴ እንግዲህ በቃ ጠብቂኝ የእሷ ደግሞ ይለያል በስመ አብ የእሷ ባሰ ሴት መሆን ጥቅሙ ግን አየህ በሆነ ነገር ይሸፈናል እንዲሸፍነዋለች እሷን ኮፍያ ለማንኛውም ሴቶች እንደዚህ ነን አይ የእሷ ከፋ ደግሞ እንዲያስመራበታለች እንጂ ምን ልትተከለው ነው እንዴ አይደለም የሸሸውን ቦታ በኪሎ ሜትር ምናምን በሴንቲሜትር እየለካች ነው እየለካች ነው የሚሆነው እቴ እኔም አለው እየመጣሁ ነው እንደናንተ አታዩም እንዴ ቴር እንዳለው ገብቶኛል ሄዷል እኮ እዚህ መሀል መስካንቺ በባዶ እግርሽ ተዘፍዝፈሻል ከነ ቅርጭጭትሽ የከንፈር ወዳጅሽ ለአማረች ገዛላት ጫማ ዛሬ ብታይ የምር ገዝተላት ማልዳ ጤፍ ጭኖ ሲሄድ አይቼው ነበረ እኔ ላንቺ ልገዛልሽ ነው ብዬ ከነ ቅባቱ እዛ የተሰነጣጠቀው ብሯ የሚሆን ነው አለኝ አየሽ ለኔ ደግሞ መኪና ሊገዛልኝ ነው ማለት ነው ለፈዱ የግና ልገዛ አንቺ ደግሞ ታየው ማለት ሰው ያን ከገዛላት ለኔ መኪና ሊገዛልኝ መኪናው ቀርቶ ሰውየውን ባገኘሽው እንኩሮ ስታስተና አይ እንትን ወደ ገጠር አካባቢ እንደዚህ ነው 1 2 3 ደግሞ ጭራሽ እኮ ብሮ የተሰጣጠቀዋን ነው ቺኛዋ ግን ሎሚ ተረከስ ናት አታውቅም ያቺ ቀልጣፋ ነች ያቺ እኔ እሳት ነች እቺ ትንሽ ፈዘዛለች ይመስለኛል መኪና ሊገዛልኝ ትላለች የኔ እናት ፈረስ እንኳን በገዛልሽ እንኳን መኪናው ቀርቶ አይ ገጠር ላይ እኮ ትልቅ ነገር ነው ቅባት ሚዶ ምናምን ሰጠሽ ማለት ይሄ የአቮካዶ ቅባት አለ የጭቃ ቅባት እሱን ነው መሰለኝ እሱማ ብራንድ ነው እንዴ እሱን ከሰጣትማ በቃ ነገር አይ ይመቻችሁ ሰላም ነው ገና አይ እቆጣለሁ እከላለው ለሻኪላ የሰው ብር የምትቀበለው በልብለውኝ ነው አገር እንደ ጎንደር ሰው እንደ ጎንደር አገር እንደ ጎንደር ኧረ በስመ አብ ጉራጌ ግን ማለት ነው በቃ አንደኛ ጉራጌ ካልዳቅም ቅበል ነው እንጂ እኮ አሁን ጎንደር እኮ አለ ጎንደር በባህሪው ይደረደራል ይባላል እናቅም ግን ጎንደሬዎች ኮመንት ትደረደራላችሁ እና ይመቻል እናገርልሃለሁ ብላ ልክ እዚሁ ሲከትላት ዝም በቃ አንድ እኮ ነው ትንሽ መግደርደር ከዛ መቀበል አትግደርደሩ ለዛውም ገንዘብ ላይ ተቀበሉ ዝም ብላችሁ ወደድክም ጠላህም ታገባኛለህ ሰማኸኝ አይደለ ያ ወደድክም ጠላህም ታገባኛለህ አይ አላገባሽም ካልከኝ ደግሞ እኔ አንተን አገባሃለሁ ምንም አይነት ምርጫ የለም አንተ እኔን ታገባኛለህ እኔ አንተን አገባሃለሁ ታዲያ እኔ መች አረ እኔም ቢያርኩ ተው አንተ እንዳይባል ትንሽ ጊዜ ስጪኝ እኔ ያልኩት ለስራ ለወደፊት ኑሯችን ትንሽ ጊዜ ስጪኝ እኔ ራሴ ነው ማገባሽ አረ አገባሻል ትንሽ ጊዜ ታው ደግሞ አንተ ብዙም ጊዜ እንትን እድሜ ያሄዳል ሴት ልጅ አረ ደግሞ አታስጨንቀኝ እና አስጨንቀኝ እምቢ ብሏት ትዳራለህ እምቢ ብሏት ነው መሰለኝ እያስገደደችው ነው ቀጣይ ማሽማግሌ ልካለሁ ከፊት ላይ ሳጣ ሁልጊዜ መጨነቅ ሁሉን ነገር ትቼ ለስፔሻል ፕሮግራም የሚሆን አሪፍ ቀሚስ አስፈልጎኝ ነበር ይቅርታ ብዙ ትእዛዝ አለብኝ ሌላው ታሰርሽ ኖ አንተ እንድትሰራልኝ ነው የምፈልገው ባይሆን ለሚወስድበት ጊዜ የተሻለ ክፍያ ከፍልሃለሁ አንዳንድ ጊዜዎች እኮ በክፍያ ይመለሱ እየለመንኩህ ነው መልካም ልለካሽ አይብሳት ያሜ የሆዴን ሳታቅ ያፌን ተከትለ ፍቅሬ ሆይ ጥፋቴ አላስተባብልም በድንገት ተሰጣት ልለካሽ ቁመቱ እንዴት ይሁን ለአንተ እንደተመቸህ አድርገው ጥፋቴ ገብቶኝ ነው እንታረቅ ያልኩ መቼም በአጋጣሚ ትንሽ ጠበብ ይበል
ይሆን? ለመቼ ነው የፈለግሽው? ከቻልክ ለነገ ማታ አድርስልኝ። ለነገ እንኳን አይደርስልሽ፣ ባይሆን ለተነገ ወዲያ ላድርስልሽ። ይሁን በቃ ማራቶን ሆቴል 2 ሰዓት ይዘህልኝና ታዲያ ለራስ የሚመጥን አለባበስ መልበስህን እንዳረሳ። ሂዊ ይሄ ሁሉ ምንድን ነው? የይቅርታ እራት ባይ። ለራስ ደገናኝ። እናንተ ተለያይታችሁ ማትለያዩ ጀመር ታስታውቃላችሁ። አረ ፍቅራችሁን ያጽናው ብለናል። ያጽናው መርቀናል። አይለያችሁ። አይ ጫምባላላ ምንድን ነው ወገን? ለየልን ምንድን ነው? በስማ አረ ሄዳይሳ አዶናይ የሚጫወትበት ዝግት ፍምስ ብሎ እስካሁን ትሬንድ እንደቀጠለ ነው። እንደው ልሸልም ወይ ኮት እንደዚህ ስለዘፈንሽ ማለት ነው ትሸለማለሽ። አንደኛ ስንት ብር ነው የምትሸለምሽ? 5 ብር 5 ብር 5 ብር ይበቃሻል? እርግጠኛ ነሽ? እርግጠኛ ነሽ? በእነሱ እኔ ይታያል። ከነብሩ ተታይቷል። ተጫወቱብን መጫወቻውን። እነዚህ አይደለም ካፕል ሙድ የምትጫወቱ ሰዎች የምለቁትን ቪዲዮ ግን እወቁ። አይ እነዚህ ደግሞ በጣም ከፋ። ስግጥ አወጣ ስግጥ ፍምስ። ኧረ እኔ ሲጀምር ፈታ ብላችሁ ተጫወቱ። እግዚአብሔር ምንም አይደብረኝም። በጣም ሰው እኮ ነው አይደብረኝም። ምንም አይደብረኝም። መጀመሪያ ሰሞን ስትመጣ ትዝ ይላል። ፊቷን ስትታጠብ ቂጧን ተነካው ነበር። ደግሞ ምንድነው ቅጥነትሽ አንቺ? እንዴ ስጋሽን ነው እንዴ የምታረው? ኧረ ይመቻች። ያረዳል ነው ተጫወቱ። ይመቻች። በቃ እንገናኛለን። ይመቻች። ሂድ በቃ ኖርማል ነው። ጣራቸው ኖርማል ነው። በጣም ኖርማል ነው። ማን ታፋፈጫለሽ? ከኩዮች ጋር አትይም? ዲጋ ከምትዩ ጋር እዚህ ወጠጤ ጋር ከምትይ እኔ ግን ተመችተሽኛል። ቢያንስ እነሱ ብታለማልቀሷ እንደዚህ ተናግሯት። ሴት ልጅ እንደዛ አይደል? ሽንፍን ብላችሁ የምታለቅሱ ወንዶች ባህሪ ነው እሱ። እናንተ ወንድማ ከና ያለቅስ። የአዶናይ እህቶች ይገረፉ በርበሬ ይታጠን የምትሉ በደንብ ላይክ እና ኮፒ ሊንክ እያደረጋችሁ ጀምሩ ማለት ነው። እና ስርዓታችሁ እንዴት ነው? ተገቢ ነው? እንደዚህ ይሄን ያህል ሙልፍጥፍጥ አሉ። በጣም ተጨማለቁ። በጣም ይደብራል። እኔ ካለ ልክ እንደዚህ ማድረግ ተገቢ አይደለም። እሱ በጣም ሃይ ደረጃ ነው ያደረሳቸው። አሁን እነዚህ ልጆች ነገ ምንድነው እንዳደጉ ነው በቃ የሚሰማቸው ያለው ነገርና ነገ ሲያድጉስ ምንድነው የሚያደርጉት ነው። ህይወት እንዳጓጓቸው መሆን አለበት። በጣም ልቅ የሆነ ፍሪደም መሰጠት የለበትም። አንዳንድ ጊዜ ይደብራል። ዘመናዊነት ምናምን መስሎት እሱ እንዲህ የሚለብሱት ልብስ ምናምን አሁን ደስ አይልም። የሚያሳዩት አክት ምናምን ይደብራል። ማርያም ለብሮ ማገረፋቸው ለብሮ ማትቆጣቸው አታዶኒ ሁሉንም ነገር ያገኙ ማለት ሁሉንም ነገር ያደርጋሉ ማለት አይደለም። አንዳንድ ነገሮች በእድሜያቸው ነገር ቢሆን ደስ ይላሉ እና እንደ እድሜያቸው ይሁኑ እንለው አዶኒ። ስለዚህ አዶኒ ዝም ብለህ ትንሽ በርበሬ አጠን ገረፍ ቀበቶን ፈታ አድርገህ እንዲህ በተለይቺ ያቺ ቀጫጯ ማን እንደሆነ ስሟ አላውቅም፣ ብቻ ግን ያቺኛዋ በጣም ምላሷ እና ዋረ ከአክቷ ባህላችንም ትንሽ ፈገንጥ ሊሉ ስለሚችሉ ሶ ካሁኑ ቴክ ኬር ማድረግ አለ። ግራቸው እሺ በደንብ አዶኒ ትንሽ በክፋት አትዩብን። ክፋት ነገር አይደለም። ሶ የሚሰማን ስሜት ነው አዶኒ ስለምንወድ ይሳይት በቃ እንደ ኮፒ ሊንክ አድርጉ። ደግሞ ቪዲዮን ጨረሳችሁ እስኪ በእናታችሁ። ካለ እድሜያቸው ብዙ ነገር እያዩ ነው። ኧረ እኔ ደጋፊያቸው ነኝ። ሙዳቸው እንደ ሙዳቸው ሄዱ። በቃ ምንም መጥፎ ቦታ ላይ አላየኋቸውም እስካሁን። ወደ ድሪማቸው የሚያደርሳቸው ቦታ ላይ ነው ያሉት። ቀጥሉበት። በጣም ትጨማለህ አንቺም በጣም ስለሆንሽ እኔ እግዚአብሔር ይመስገን። በጣምነት የሚረዳማ እሱ ፋሽናቸው ምናምን መማር ይችላሉ። ግን ይዟቸው የሚሄደው ቦታ ምናምን የሚያሳዩት አክሽን
በጣም አሁን እነሱ ሶሻል ሚዲያ ምን ያደርግላቸዋል? በ13 ዓመታቸው እንዴ ለምንድን ነው የሚያደርግላቸው? አሁን እኮ ከዚሁ ነው እንትናቸው 13 14 ዓመት። አሁን ለምሳሌ አክብረት ጎበዝ እኮ ናት፣ በክላስ ላይ ጎበዝ ናት። ክላሱን ታዩ ሶሻል ሚዲያ ጋር መድረስ የለባቸውም። ለኔ 18 ዓመት ሳይሞላቸው እየመረጡ ካዩ ምንድነው የምመርጪው? ቲክቶክ ላይ ኢትዮጵያ ውስጥ አይ ኖ አሁን የሚያዩትን ነገር እኮ አናውቅም። እንደ ኢትዮጵያ ነገር ላይ ያሳያቸው ይችላል፣ ግን የራሳቸውን እንትን ፋሽን ማውጣት አለባቸው። ሲፖስቱ እሱ ላይ ቆጣጠራቸዋል። ማናጀር አላቸው። እኔም በልጁ ሀሳብ እስማማለሁ። እኔ አልስማማም። ፋሽናቸውን እየተከተሉ ነው። ሸገር መሃሉ ላይ ወሬዋ ተሰማ ታታለች ይሉኛል አዲስ ላይ ከተማ ራስህ በትክክል በቃ ያዶናይት ወይኔ አይ ከሷ ግን ዶሮዋ ተመችታኛለች። በጣም ጥሩ እናት ኢንተርናሽናል ውድድር ላይ መውጣት የምትችል ዶሮ ናት። እግዚአብሔር ሜመሮች ግን ቁጭ እኮ ነው ያደረጋቸዋቸው። ትክክለኛ አካሄዷን ነው እኮ። እኔ ሜመሮች ምን ይሻላቸዋል? ደስ ትላለች እውነት። ምን ይሻላቸዋል? ማን ደስ እንትን ዶሮዋ ኢሞ ተጠቃሚ ሆነን ህይወታችንን ብንቀይረው ይሻላል። ይህን ኢንስታግራም ላይ ከምንጃጃል እሱ ማለት ከነ ፍቅር ራሱ በአሁን ጊዜ ተቀይሯል። ፍቅር አይን የለውም ይባላል፣ ግን የኪስህን ሁኔታ በደንብ ነው የሚያየው። አዎ እሱማ በእግር ሸኝታ ነው እንጂ በመኪና ሸኝታ ቤተሰቦች ይቆጡኛል የምትል ሴት የለችም። አዎ ስለዚህ ከአሁን በኋላ ችግር የለውም ማለት ማቆም አለብን። አዎ ሶሲያይን ዱርዬ ሊለን ይችላል፣ ግን ህይወቱን ለመቀየርና ለዓላማው ሲል አንገቱን የደፋ እንጂ አምላኩን ክዶ ጠንቋይ ቤት የሮጠ ዱርዬ የለም። እናሳ የእናቴ ልጅ የጊዜ ጉዳይ ነው እንጂ ሰውን አሸንፎ ታያቅም ብላ ዛሬ ወይ ታምር አይደለ። እኔ ልጆቹ ግን እኔ በእናንተ እድሜ እኮ ሰው ሲቆጣኝ ራስ አለቅሳለሁ። የዘንድሮ ልጅ ግን ከራሴ ጋር እያነጻጸርኩት እኮ ነው። በጣም ጥላችሁን ሄዳችኋል። ያኛው እዚሁን እዛው እነሱ ሄደዋል። ይናገሩት የለ እንዴ ይህን ቃላት ደግሞ ቺክ ላይ ደግሞ ገብተዋል። መቼ ቺክ ላይ እንደደረሱ አላውቅም። ኧረ በስመ አብ ጭቃ እያቦካን ነው። ስንተኛው ዘመን ላይ እንዳለን ንገሩን ከቻላችሁ። ከወንድ በጣም የሚደብራችሁ ነገር ምንድነው? ኢክ የሚሰጣችሁ ነገር? ውሸት ሚሸት ሃይት። ከሴት ልጅ በጣም የሚያስጠላክ ነገር ምንድነው? ጸጉሯ። እንዴት ጸጉሯ ነው የሚያስጠላ? አልገባኝም። አጭር ከሆነ መያዝ አልችልም። honestly everything አርፋጅ ወንድ። እሺ turn off ወይ ቶክሲክ ስትሆን ትንሽ እስኪ አብራራልን። ምን ቶክሲክ ስትሆን ስትል የት ወጣ የት ገባ ምናምን ስትልኝ አንተ ስታጨናንቅህ። ከወንድ የሚደብርሽ ነገር ምንድነው? ወይ ኢክ የሚሰጥሽ ነገር? ብር ምናምን የሚጠይቀኝ ከሆነ ጠይቅሽ ነው ወይስ የሌለው? ኖ አይደለም፣ በቃ አትሊስት ራሱን መቻል አለበት። ገባሽ? ከሴት ልጅ በጣም የሚያስጠላክ ነገር ምንድነው? ትነጫነጫለች። ስትነጫነጭ ደስ አይለኝ። የሚደብርሽ ነገር or ደግሞ ኢክ የሚሰጥሽ ነገር? A nigga with the ego, like the highest ego, I fucking hate that, bro. ከሴት ልጅ በጣም የሚያስጠላክ ነገር አንድ ነገር ምንድነው? በጓደኛ ስትመራ it's like you're dating everyone at the same time, you know, የነሱን personality። ከወንድ የሚያስጠላሽ ነገር ምንድነው? or ኢክ የሚሰጥሽ ነገር? When they sag. Does that count? Sag, yeah, sagging. ከሴት ልጅ የማይመችክ ምንድነው? your turn off። dishonesty፣ ፌክ ምናምን ነገር ሰው አይመቸኝም። መዋሸት። ያ ከወንድ ኢክ የሚሰጥሽ or የሚደብርሽ ነገር? He read pill ምናምን, you know? It's like, oh, yeah, ሲሉ ና ከአንድ ሴት ልጅ በጣም የሚያስጠላክ ነገር ምንድነው? ውሸት። በጣም ትዋሻለች ሴት ልጅ። ከወንድ የሚደብርሽ ነገር or ኢክ የሚሰጥሽ ነገር ምንድነው? ውሸት። ከአንድ ሴት ልጅ በጣም የሚያስጠላክ ነገር ምንድነው? when she have so many boy best friends፣ የወንዶች ጓደኞች ሲኖሯት ብዙ። ያ ኢክስ ማይመች ነገር ምንድነው? ስራ ካሌላቸው አላ ሁሉ አቬሌብል ከሆኑ ምንም ላይፍ የላቸው። እሺ ነው አመሰግናለሁ። አንቺስ ምንድነው ከወንድ የሚደብረኝ ባህሪ? ከወንዶች የሚደብረኝ ባህሪ ምንድነው? ይሄ በቃ የሚልከሰከሱ እንደዛም እዚህ የሚለው እንዳልወድ። እሺ አንተስ? እኔ ምንድነው ከሴት የምጠላውን ነገር? ገንዘብን የምታመልክ ሴት። ያስ አብዝታ የምታመልክ የምትወድ ማለት ነው። አብዝታ የሰውን እንዲህ ስልሽ በራሷ ሳይሆን በሰው እንዲያልፍላት የምትፈልግ ሴት። ያተመችኝም የምር የሚልከሰከሱት። አንቺ የሚደብርሽ እኮ እንደ ቤስት ፍሬንድ እየሆኑ እንትን የሚሉ ናቸው። እንደዛ ቤስት ፍሬንድ ሳይሆን በቃ ቤስት ፍሬንድ ማለት ኖርማል እኮ ነው፣ ችግር የለውም። ቤስት ፍሬንድ ኖርማል የሚልከሰከስ ወንድ ማለት ነው።
ዝም ብሎ በቃ ሪል አንድ ሴት ላይ ማይቆይ አይነት ወንድ። ኔክስት ቪዲዮ ያዝ ይላል። ይኸውልህ ጥበብ አረንጓዴ አሻራ የሚገርም ዘዴ ነው። አንዴ ነው የተነገሩት። ይሄው አረንጓዴ አሻራ በዚህ መልኩ እየቀጠለ ነው። ይሄ ጥቁር አሻራ ነው። ሁሉም ነገር ላይ እንደዚህ ትብብር ቢኖረን በጣም ነው ደስ የሚለው። ደስ ትላላችሁ። ጸዴ ነው። አውጫት ሁለቱን እንቁላል አንቺ ተይ እንጂ ፍቅር ሲሰጥሽ ፍቅር ስጪ። አጎረሳት በላች። እንዳየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እሱን አቁሞ ምሳሌ ልጄን ወደሃታል። ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገርህ፣ ልጄን ወደድካት፣ ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል። በጣም ወደሃት መዝለቅ ሐሳቡ ካለ ያንን መሽጎርጎር ብትተውስ? ይሄ ማሰቃየቱ፣ እሷን ማሸቱ፣ እሷም ከፈለገች የኔ ቆንጆ እንደርሳለን ማን ይወስድብናል ብለህ የሞቀችውን ማቀዝቀዝ እንዲህ ንፋስ ወዳለበት አካባቢ ጋር ይዘን ሁለቱም በፈለጉስ ንፋስ ላይ መውጣት ነው። ተነጋግራችሁ መቆም ያለበት መተሻሸት ነው። ደግመዋለሁ፣ አልፈራ። ነጭ ሆነው የሚመጡ አሉ ወደ ቤት። እኔ አዋሽ ውሃ ወስዶ ይጠባት እንደው ጆሮዋ ሁሉ ነጭ ደህና ሆና የወጣች እኔ አያለሁ። ደህና ነች። ጌሻ ቫዝሊን አንዱ ሙሉ አይበቃም ስትመለስ። እሱን አልደግፍም። እኔ እኮ በአንድ ደቂቃ ውስጥ ምን እንዳረገኝ ይቻላል። በአንድ ደቂቃ ውስጥ ምንም አላረጋትም። የእሷ ፍላጎት ኖሮበት እንጂ የሚያንቅህን አንድ ይዘህ ወንድ ፈሪ ነው። አይ ይቅር፣ ርቀት ተጠብቆ አለውልሽ። ለወደፊት ደግሞ ያሰበክ ሰው መንገድ ያሰበ ሰውና ትዳር ያሰበ ሰው አይጎነታከልም። እደርሳለሁ የሚል ኧረ ስንት ጨዋለህ። እንደዚህ እኮ አልፎ አልፎ እንደ ሰላጣ ቲኮምበር የሚገቡ ናቸው እኮ ይህን የሚሰሩት እንጂ እኮ ስንት ጨዋለህ። አይኔ ቤተሰቤን እናቴም እንደዚህ ነው የምጠብቀኝ። ዩኒቨርሲቲን ተመርቄ ከአንተው አይደለም ወልደው፣ ከአንተው አይደለ ባልነት፣ ከአንተ ጋር አይደለ ሰርጌ። አዎ ይህንንም እላለሁ። እንደው ደግሞ አንድ ደግሞ ትንሽ የሚሰማኝን ልናገር። ሰርግ ሲባል አንቺ ስላልሰረክሽ ነው ሰርግ የለኝም ብለሻል ማዘር ስለሚሉኝ እኔ ስላልሰረክኩ አይደለም። ገና ድሮ እኔ ልጅ ጥሎሽ ቢሰጠኝ ባሌ ቢያገባኝ ቤቴን ነው ማስተካከለው፣ ንቃይን ነው መገዛው ነው የምለው። ሽምግልና ተብሎ ማራኪዬ በጣም ነው ማፈር። እኔ ሽምግልና ድሮ ነጠላ ጋቢ አድርገው ኮፍያቸውን አድርገው ዱላ የያዘ ባርኔጣ ይዞ በር ላይ ቆመው በሌሊት መጥተው እሺም እምቢም የሚባለውን ጠይቀው እኔ እንኳን በደረስኩበት ዘመን ተቀጥረው ነው የሚሄዱት። አሁን ሙሽሪቷ ተቀነዳድላ አብራ ተመልካች ነች ሽማግሌ። እነሱ ከሄዱ ወዲህ ባል ደግሞ ቀጭ ቀንቧ እያለ ወደ ቤተሰብ በቃ በዛው እንትን ብለናል። በዛው ይሄ እኮ የኛ ባህል አይደለም። አንደኛ ነገር እንደዚህ አይነት ህዝብ ምን ልብላ ባለበት ዘመን ይሄንን ደግሶ ይሄ ነው ያለኝ ከማናንሽ እና ከማናንሽ እኮ ነው አሁን። ከዛስ ቤተሰብ አንድ ወር ምስር የለው እዛ ሽምግልና ላይ የሚያወጡትን በየጓዳ ጎድጓዳ እየገቡ የልጄ ሽምግልና ነው ዛሬ ይሄን ደግሼ ነው እስቲ መርቁልኝ ጥሩ ትዳር ያርግልኝ እየተባለ በፌስታል ተቋጥሮ በመኪና ቢዞርና የሰውን ነፍስ ብናድን ልጅቷም ገነትንም ትወርሳለች፣ ባሏም ሲያመሰግናት ትዝ ይልሻል። በጣም ጸዴ ሀሳብ ነው ያወራሽው። ጥሩ ሀሳብ ነው የተናገርሽ። ወደናል። ልክ ነው። የሽምግልናው እውነት ነው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ስለዛ
ባለው ነገር አነሳ አድርጎ መለገስ ነው እንጂ እንትና እንዲደግሳለችና ሁለት በሬ ያርዳለችና አንቺም ስላላት ነው። ይሄኛውም ሰው ማወረድ የለበትም። ገብታችኋል? እንደ ቤታችሁ ነው ሁሉ ነገር። በሽሮም እኮ ሽምግልና ልትቀበሉ ትችላላችሁ። ዋናው ሰርጉ አይደል? ዋናው ኦፊሻል እናደርግበት ሰርጉ ነው። ወደፊት የነሱ ኑሮ ነው። ስለዛ ለሰው ብላችሁ አትልቁ፣ ራሳችሁ ነው በቃ። ምንም በዚህ ዓለም ላይ ምንም ቀሪ የለም። ሁሉም ነገር ባላችሁ ደስተኛ ሁሉም ጥሎት ነው የሚሄደው። ሰው ባላችሁ ነገር ሳትቸገሩ እንደዛ ማድረግ ነው። መጣል ደግሞ ያው የክረምት ትምህርት ብሉ እንዴ! እኔ መጂ በስነ ስርዓት የበጎን ተማርኩና ነው የክረምት የምትለው እንዴ? አራድቡ ሚኬድን ደግሞ ግዴታ ነው አትመዘገቡም። ቀጣይ አመት ምን አለ ወንድነ አትመዝግበኝ። ወንድነ አንተ አድቡ እንዴ አይደረግም። ያቢት ነው የሚቀረው። እጥፍጥፍ ብለን ነው ለጥ ማለት ያለብን። ሚኬድን ሁሉና ለይኩና እንደረስ ቻማችሁ አባቴ ምንድነው? አሬ ልጅ ተማር እንጂ ልጅ አይደለም። ተማሪዎች እንዳትሰሙ ተማሩ። ለተማሩ ምንድነው ማለት መማር ነው በቃ። ምን ቤት ከምትተኛ ተማር። እኔ ልጅ ይመችኛል። አንዳንዴ በቃ ግልጽ ነው ምንድነው ምናምን ይላል። አይ ተማር። እኔ ምን ተማር። ሰኔ 30 ካርድ ለመውሰድ አባቴ ተከትሎ ሲሄድ ተዋወቂው እንግዲህ ልጄ ነው ይሄ። አቡሽዬ አሬ እንዴት ነው ልጅ? አይ ሰላም ነው። ሰቃዩ ልጄ እንግዲህ ይሄ ነው ተዋወቂ። ካይኔ ያውጣ የኔ ልጅ። እንግዲህ ተሸላሚ ተማሪዎቻችን እናሳውቃለን። አቤል በቀለ አለው ቲቸር፣ ቤቴሌም ባንቺርጉ፣ ደመቀች በለጠ። አቤት። ወደ ሽልማት ስነ ስርዓቱ እናልፋለን። ስሜት አላተ? አይ ይጠራሉ። አለቀ እኮ። ከዚህ በኋላ ምንድነው የሚጠሩት? ተሳስተው ነው መሰለኝ። የኔ ወንድም አቤት ጋሼ ልጄ ነበርና ተሸላሚ ነው። ስሙ ተረስቶ ነው መሰለኝ። የለም አልተጠራም። ማን ነው ስምህ? አቡቹ ነው። ኦ አቡቹ አስታወስኩ። መስከረም ላይ እንደውም 2 ሳምንት መጥቶ የቀረውን ተማሪ ብልህ ባስልክ እኮ ምንም ላገኛቸው የት ጠፍተህ ነው? ይተው በቃ ተው። ምን ይደረጋል? የዘንድሮ ልጅ በቃ መስከረም ላይ ብቻ ሄዶ ይመዘገባል። ከዛ በኋላ ክላስ አይኖርም። በቃ ትከሻው ራሱ ከብሮታል እኮ መጀመሪያ የሚያስታውቃል። አባቱ አጠገቡ ስላለ በጣም ከባድ ነው። አይ እኛም ያን እኮ በልጅነታችን ብዙ አሳልፈናል። ይሄ ግን 2 ሳምንት ሄዶ የሚሄድ አባት አለ እንደ ዘንድሮ ግን እንደ ዘንድሮ ይሄዳሉ። አንዳንድ አባቶች በፊትም እኮ ይሄዳሉ። እኛ እንዲመጡ አንፈልግም እንጂ ማየት አለብኝ ይላሉ። ቀጣይ ቪዲዮ ሮዛ የምትባል አልፎብሻል። እግዚአብሔር ምስክር፣ ትልቅ ሴትዮ አንድ ህፃን ልጅን በገንዘብ አገባሽው። አለቀ። ጥንፌ እውነቱን ልንገርሽ፣ እውነት ነው የምትፈልጊው አይደል? የጨረጨሽ አሮጊት የሆነ ፈልፈላ ለቪዛሽ ብሎ አገባሽ፣ ለገንዘብሽ ብሎ አገባሽ። ይሄ ነው የምናውቀው። ግልጽ ነው የምትፈልጊው። እኔ ማን አባቱን ልፈራ? የጨረጨሽ ያረጥሽ አሮጊት መጥተሽ ጎረምሳ ላይ የሙጥኛሽ ቪዲዮ መስራት ጀመርሽ። ፍምስናውን ፈለግሽ፣ አልፎብሻል። ጥንፌ ገለጡ አርጠሻል፣ አልፎብሻል። አትወልጂለትም ምን አትይውም። ግን ከችግሩ አይበልጥም ወንድማችን፣ ከችግሩ ስለማይበልጥ ነው እንጂ አሁን ለምሳሌ እሱ ልጆች ቢኖሩት ከዚህ በፊት ትዳር ቢኖረው ተለያይቶ ቢሆን አንደርስታንድ። ማንም ሰው ማንም ወንድ ልጅ አላማውን ልንገራችሁ፣ ሴትም ብትወልድ ጥሩ ደረጃ ብትደርስ የማንኛውም ሴት ምኞት ነው፣ ከጥሩ ሰው ጋር ምኞት ነው። አንቺ ህይወትሽን ጨርሰሽ በሌላው ሙድ ለመጫወት ሶሻል ሚዲያ ላይ መጥተሽ ያዙ ይልቀቁኝ ያልሽ እንደ ፍንዳታ ነው ያልሽ ሴት ነሽ። እንደ ኢትዮጵያ ሄደሽ አይደል የጠበሽው ልጅ? ከሱ በፊት ሌላ ሰው ልታገቢ ያልነበር እንዴ የነበረው? ያኛውን ስታዩ የተሻለ መስሎ ታየና የኛውን ፈንግለሽ አይደል እንዴ ያኛውን በገንዘብሽ አገባሽ? አሮጊቷ ተይ ለመፈመስ ያዙ ይልቀቁኝ አትበይ። ጥንፌ ገለጡ ተይ ትል አያቱ ነው የምትመስለው። እግዚአብሔር ምስክሬ አይነፋ። አሬ ነገር ምንድነው ነገር በጣም በዛ ተቀባበል። በጣም እየተረጋገመ ነው። ግን እንዲህ ሶሻል ሚዲያ ላይ መውጣት እኮ አይነፋም። የምር አሁን አንቺ በእድሜ ተበልጫለሽ፣ እሱ ትንሽ ልጅ ነው ምናምን ነገር። ታዲያ ሶሻል ሚዲያ ላይ መውጣቱ ለምን ያስፈልገ? እንደውም ለመለያየታችሁ ምናምን ምክንያት እሱ ነው የሚሆነው። ገንዘቧን በልቶ ጠፋ ምናምን።
አልሰማሽም? በልቶ ጠፋሉ። እንግዲህ እውነቱን ውሸት አናውቅም። የታባቱ የ16 ሚሊዮን መኪና ይዘው ጠፋሉ። ብቻ ግን እንትን ሁሉ አሁን ሶሻል ሚዲያ ለመውጣት ምናምን ነገር ብዙ እኔ አላምንበት። እኔ እኮ እንደዛ ከሆነ እኮ የእሷ ስህተት ነው። አንደኛ እድሜ እኩያ አይደለም ምናምን እሱም ከእንደዚህ አይነት ሴት ጋር መሆን አይፈልግም። ምክንያቱም ገንዘብ ነው እቅዱ መጀመሪያም ከመጣ በቃ ብቻ አስቸጋሪ ነው። አይዞት ማዘርዬ ምንም ሌላ ይመጣል። ፍረዱ። ሊከፈት ነው የሆነ የሥራ በር ሊከፈት ነው። የትዳር በር ሊከፈት ነው። የበረከት በር ሊከፈት ነው። የተነብነው ባክ ሊከፈት ነው። ጠላት እያየ ሊከፈት ነው። ሟርተኛ እያየ ሊከፈት ነው። ደጋሚ እያየ ሊከፈት ነው። አማኝ ካለ ተቀበል በኢየሱስ ስም። በሩ ተከፈተ። በሩ ተከፈተ። እንትን አይደለም እኮ አሁን ይኸውልሽ በር ገንጥላ ያመጡት የኛ ህዝብ በምሳሌ ካልሆነ አይገባም። ገብቶሻል? በምሳሌ ለማስረዳት ነው። ይሄኔ አንድ ደሃ በር ነው ገንጥላ ያመጡት። ብርድ እየመታው ነው ሰውየው። ያስቆኛል። መሳቅ አልፈለኩም ግን ሃይማኖት በቃ በረከቱንም ለማየት እየሞከርኩ ነበር። ትዳሩንም ምናምን ሄደው ድራማ በሩ ማምጣቱ አልገባኝም። ግን እኔ እንዳልኩት ነው በምሳሌ ለማስረዳት ነው። አንዳንድ ቦታ የሚደረገው ነገር ከባድ ነው። በጣም ያለ ኮሜዲም ይመስላል። በቃኛ ፈታ ለማድረግ ነው። እናመሰግናለን። ተዝናንተ ለማንኛውም ቀጣይ ቪዲዮ እንዴት ነው ቤቱ ወደድከው? ዋው ጠበብ እንድትል ቆንጆ ነች። እና ደግሞ እንዳንተ አይነት ጥሩ አከራይ ስላገኘሁ በጣም ደስ ብሎኛል። በቃ የ3 ወር አስገባልኝና በተመቸ ቀን ግባበት። እሺ ገብቷል። በቃ የግቢውን ቁልፍ ስጠኝ። ትቸኩላለህ ልበል? ይሄ ግቢ በህግና በደንብ ነው የሚመራው። ማለት አንደኛ እንግዳ ማብዛት አይቻልም። ሁለተኛ በል ብሬ መልስ። ታየኝ እኮ ከእንዳንተ አይነት አከራይ ጋር ተስማምቼ ስኖር ብሬ መልስ። እስር ቤት ነው እንደምከራዩ ፓርት ነው ፓርት 1 ዘይ ቪዲዮ አልሆነም። ለመጀመሪያ ጊዜ ሊከራይ ሲመጣ ልክ እንዳንተ ነበር ግንፍል የሚለው። ሰይጣኑን ማንነቴን መላበስ አልፈልግም። ግን ደግሞ እዚህ ግቢ ውስጥ 2 አለቃ ሊኖር አይችልም። ቀጥ ብሎ ወጣ ባልኩት ቅጽበት ቀጥ ብሎ እንደመውጣት ወንድነቱን ለኔ ለማሳየት ሞከረ። አሁን ላይ ግን እዚህ ቤት መሬት ውስጥ የተቀበረ ሬሳ እንጂ ወንድ አልሆነም። የሱ ጦስ ለእናቱና ለልጁ ተረፈ። በአባዬ ሞት እያለች እየለመነችኝ እንኳን ነፍሷን ከመንጠቅ ወደ ኋላ አላልኩም። 3 ሬሳ ከአንድ ቤት መሬት ወለሰ። አሁን ቀጥ ብሎ ወጣ። ምን አባድራ ማን ትሰራለህ? አሁን ሌላ ችግር ሳይፈጠር ብሩን ላቆይ አልኩህ እንዴ። እንዴ ወይ አሳስቼ ፍርኖ ዱቄት ነው እንዴ? አብዙስ ሰላም በለኝ። ሰጥል ናም አውጪ ምንድነው? የገንፎ እህል ትቀልዳለህ? እኔ ምን አልኩ? እዛኛው ቪዲዮ ላይ ተናግሬያለሁ። ተበቅሎልሻል ማማዬ። ሄሎ ምን እባክሽ፣ ምንም እኮ የሚከራይ ቤት አጣሁ። ፓርት 1 ቀንቶታል፣ አግኝቷል ብሩን። ፓርት 2 ያው ወንድ ነው አልተሳካም። ፓርት 3 ደግሞ እንግዲህ ሴት መጣለች። እቺ እንግዲህ ሴቶች እቺኛው ሳስበው ይሄ እቺ እንግዲህ በውሹ እንዳትመታ ተጠንቀቅ። ብቻ አሪፍ አከራይ ነው፣ ይመች ወደናል። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻለን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን
ምገባ ነበረ ዶንኪ ቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ ምሳ እራት ይበላ ነበር። አቆምን ምገባ። ብዙ ነገር ቀንሰን አሁን መጨረሻ ካቅም በላይ ሆነ ማለት ነው ነገሩ። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍ ኮርስ አሁን እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛል። ያው ቢሊዮነር ሞቲቬሽን እኮ ሞቲቬሽን ሰምቼ ተወስብሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ ምን ያክል ከነዳጅ አቅም ስንት ብር ነው? አሁን መንቀሳቀስ ጤፍ ስንት ብር ነው? እያንዳንዱ እንቅስቃሴያችን በገንዘብ ነች አይደለ? የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁንም ሰርቫይቭ ያደርግ ነው እንጂ እንዴት ሆኖ ማለት እኔ እንግዲህ ንብረት አለው ከተባለ እናንተ የማታውቁት ንብረት የለም። ኢትዮጵያ ዌስት ሪል ስቴት ቤት ገዝተናል። መጀመሪያ የሜላትን መኪና ሸጠን ገዛን። ከዛ ቢሮአችን ሃይሩፍ ነበረችን አንድ አይናችን። የመጨረሻው ክፍያ ቀኑ ሲደርስብን ስንጨነቅ በባንክ ገዝተነው የነበረውን ፕራዶ ሸጠን ነው የቤቱን ከፍለን የጨረስነው ማለት ነው። ሶ ንብረት ከተባለ እንግዲህ መቼ ሰው ወይ በራሱ ወይ በሚስቱ በልጆቹ በቤተሰቡ ነው አይደል የሚገዛው። ቼክ ማድረግ ነው። አንድ ቤትና አንድ የቤት መኪና አለን። ይሄም ለኔ ትልቅ ስኬት ነው። በ7 ዓመት እንደ አንድ ወጣት ይደንቀኛል ለራሴ እንዲህ ቤት አንድ አፓርታማ ኦን ማድረግ እየገረመኝ ነው። በቃ በጣም እየደነቀኝ ማለት ነው። ትልቅ ስኬት ነው። ለምን በርደኑን እዚህ ጋር ያለውን ስለማውቀው ማለት ነው። ገንዘብ አያያዝ ስለማታውቅ ነው የሚለኝም ካለ ይሁን እንግዲህ አላቅበት ይሆናል። ግን ሪያሊቲው አሁን ለምትወዱኝ ለምታከብሩኝ ኢትዮጵያውያን እኔ ከስርም ስመጣ እየነገርኳችሁ ነው የመጣሁት። የምዋሸው የምደብቀው ነገር አልነበረኝም። እንዴት ከችስትነት ተነስቼ ከጓደኞቼ ጋር አንድ ፍራሽ ላይ የተኛው እንዴት አድርጌ እዚህ እንደደረስኩኝ ነግሬያችኋለሁ። እውነታውን ታውቃላችሁ። ያው እንግዲህ ዶንኪ ቲዩብ አደጋ ላይ ወርቋል እያለ ነው። ብዙ ጥሩ ነገርም ያየንበት ዩቲዩብ ቻናል ነው ዶንኪ ቲዩብ። ድንቅ ልጆች ምናምን ብቻ ተዝናንተናል በጊዜው እና አሁን ሰራተኞች ደሞዝ መክፈል አቃተኝ እያለ ነው። እንግዲህ ያው ኢትዮጵያውያን ደጎች ነን እንግዲህ ተባብረን ምናምን ነገር መልሶ ወደ ስራ ላይ ይመጣል። እሺ ደግሞ ጠንካራ ሰው ነው። ብዙ አንዴ ወዴት ካለሽ ምንም ወርቀሽ አትወጪ። አንዴ ወዴት ይቀጥላል። እሺ የሚጠላውም ሰው አለ፣ የሚወደውም ሰው አለ። እሺ አንዳንድ ቦታ ላይ ብዙ ትችት ደርሶበታል። አንዳንድ ቦታ ላይ ሰው እንደዛውም የሚወደውም ሰው አለ። ይቀጥላል። ያው ገቢ ማሰባሰቢያ ምናምን ይደረጋል፣ ይቀጥላል። አዲስ ነገር የለውም። ብቻ ኦዲየንስ ይኖር። አቦ እንትን 50 ሚሊዮን ብር ይሰጣል ብትባል እኔ በጥፊ ትመታኛል? እሺ አጦዝሽ ግማሽ እንካፈላለን። አባት ግን ደስ ይላል ደሞ እንዴ ገሎኛል። ግደልም ቢባል ሳይገል አልጎዳሽም። ትንሽ ባደማሽ ነው። 50 ሚሊዮን ነው። 50 ሚሊዮን ከባድ ነው። እና አይ ተጠጎጅም ወዲያው ይሄ ደግሞ በብሩ ራስሽ ትሪት ታደርጊያለሽ። ይምቶሽ ብቻ 50 ሚሊዮን ብሩ ይገኝ። ቻርሊ አዳንሽው ቻርሊ ቻፕሊን ያው ልጅነታችን በጣም ያሳመረልን ቪዲዮ ስለሆነ ነው ያመጣንላችሁ። ዛሬ ቪዲዮአችን ይሄን ይመስል ነበር። ያው ዘና ፈታ እንዳላችሁ ተስፋ እናደርጋለን። ቀጣይም በአዲስ ቪዲዮ እንመጣለን። ሰብስክራይብ፣ ላይክ እያደረጋችሁ ሀሳባችሁን በኮሜንት ያው አካውንታችን ደግሞ ዋርኒንግ ላይ ያው ይታወቃል። ብቻ ያው ላይክ ማድረግ ነው። ቤተሰቦች ይመቻችሁ። ባይ። እንወዳችኋለን።
በልዬ 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 አሞራ እንዳይበላኝ ላንቺ ብዬ